ሰላም እንዴት ናችሁ? ሰላም ናችሁ? የውድ ቤተሰቦቼ እኔ እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁም ካላችሁ እንኳን ደህና መጣችሁ እላለሁኝ። ዛሬ በጣም ቆንጆ ለቁርስ ለምሳ የሚሆን ቆንጆ ምግብ ነው የሰራነው። በትንሽ ግብአት ጥፍጥ አድርገን የምንሰራው ጤናማ ምግብ ነው። ቪዲዮውን እስከ መጨረሻው እንድትከታተሉኝ በትህትና እጠይቃለሁ። ቤተሰቦቼ ሽንኩርት መጠኑን እንደፈለግን አድርገን ደቀቅ አድርገን የከተፍነው ቆንጆ የሀበሻ ሽንኩርት ናት። እሷን ጥብስ እናረጋታለን በራሱ ውሃው እስከሚመጥ ድረስ ተኖ እስከሚያልቅ እንጠብሰዋለን። ከዛ ዘይት እንጨምራለን። ዘይታችንን ጨምረን ደግሞ ትንሽ ደቂቃ እንጠብሰዋለን ማለት ነው። ጊዜ አይወስድብንም። ፈጣን ነው፣ ቶሎ የሚደርስልን ቆንጆ ምሳ ነው። ሽንኩርቱን ከጠበስን በኋላ የምንጨምረው እርድ እንጨምራለን። አፍሬጅ ካለ አፍሬጅ እንጨምራለን። እርድ ለከለር ቆንጆ ነው። አፍሬጅ ካለ እንጨምራለን። እርዱ ደግሞ ነጭ ሽንኩርትም ዝንጅብል ነጭ ቅመም ስላለው ላልጫ የሚሆን ቤት ውስጥ የተዘጋጀ እርድ ከሆነ ብዙ ቅመም አይወስድብንም። ጣዕሙንም ቆንጆ ያደርግልናል። እሱን ጨምሬያለሁ። አፍሪጅም በጣም ቆንጆ ነው። ብዙ አይነት ቅመም ያለው ነው። ብዙ ቅመም አያስፈልገንም። ነጭ ሽንኩርት ካለ እንጨምራለን። ከሌለም እርድ ውስጥም አፍሪጅ ውስጥም ነጭ ሽንኩርት ስላለ ብዙም ለመጨመር አያሳስበንም ማለት ነው። ካለን ግን ፍሬሹንም ጣል ብናረግበት ቆንጆ ነው። አብረን ትንሽ ሰዓት እንጠብሰዋለን። ትንሽ ጠበስ ካደረኩት በኋላ ደግሞ ድቅቅ ተደርጎ የተከተፈ ስጋ አለ፣ እሱን ጨምራለሁኝ። ትንሽ ጮማ ቅባት ያለው መቀላቀል እንችላለን። የማንፈልግ ከሆነ ደግሞ ቀዩን ስጋ ብቻ ደቀቅ አድርጎ ከትፎ ከተቁላላው ሽንኩርት ጋር እንጨምረዋለን። በቤት ውስጥ የምናዘጋጃቸው ቅመሞች ለምግቦቻችን ወሳኝነት አለው። እንዳልኳችሁ እርዱም አፍሪጁም ብዙ አይነት ቅመም ያለው ስለሆነ ሌላ ተጨማሪ የአልጫ ቅመሞች አያስፈልጉንም ማለት ነው። የአልጫ ቅመም ስናዘጋጅ እርዱ ላይ አንድ ላይ አድርገን ሲፈጭ ቆንጆ ጣዕም ይሰጠዋል ለምግቡ ማለት ነው። ስጋውን እንደዚህ ጥብስ አደርገዋለሁኝ የራሱ ውሃ ተፍቶ እስከሚጨርስ ድረስ እንዳይጠቁርብን የስጋው ውሃውን ሲተፋ የከለሩን የአልጫውን ከለር እንዳያጠፋብን ጥብስ እናደርገዋለን። ሳንከድነው እንዳይተፋ ስንከድነው ውሃ ሲተፋ ከለሩን ሊያበላሽብን ይችላል። ስለዛ ሳንከድነው እጠብሰዋለሁኝ። በዚህ መልኩ ቆንጆ ሆኖ ተጠብሶልኛል። ከለሩም ሳይበላሽ የእርዱ የአፍሬጁን ቀለሙ ቆንጆ ያደርገዋል። ነጭ ሽንኩርት እዚህ ላይ ከላይም መጨመር እንችላለን። እንዳልኳችሁ ካልፈለግንም መተው እንችላለን። እዛ ቅቤ እንጨምራለን። በደንብ ጥብስ አድርገነዋል። ቅቤ ጨምሬያለሁኝ። እንቁላል ደግሞ ቀቅለን ያስቀመጥነው ቀዝቀዝ ያለ እንቁላል አለ። እሱን እንቁላሉን ከትፈን አለበለዛ ደግሞ ሁለት ቦታም መቁረጥ እንችላለን። 4 ቦታም ቆርጠን መጨማመር እንችላለን። እኔ ግን ከትፌዋለሁኝ። 3 የተቀቀለ እንቁላል ከትፌ ጨምሬበታለሁ። በዚህ መልኩ ቆንጆ ምሳ አዘጋጀን ማለት ነው። ለቁርስም ይሆናል እንዳልኳችሁ በፈለግነው አይነት መመገብ እንችላለን። በዳቦም በእንጀራም ቤት ውስጥ ባለው ማባያ መጠቀም እንችላለን።
እንዲሁም በማንኪያ መጠቀም እንችላለን። ሩዝ ካለ ማባያው ከሌለን ሩዝ ደግሞ ካለ ሩዝ ላዩ ላይ በተን አድርገን አዋህደን መመገብ እንችላለን። ቤታችን ውስጥ ያለው ቤታችን ያፈራው ነገር መጠቀም እንችላለን። አንድ ነገር ቢጎለን ሌላው ነገር ሊኖር ይችላል ሌላ። ስለዛ ባለው ነገር መጠቀም እንችላለን። እንደዚህ አቀላቅየዋለሁ። በእውነት በጣም ቆንጆ ምግብ ነው። በጣም ቀላል ነው። በቀላል በትንሽ ደቂቃ ውስጥ የሚደርስ ቆንጆ ምሳ ነው። ትወዱታላችሁ። ቅመም ያው ቤታችን ውስጥ ያለውን ነገር መጠቀም እንችላለን። ቅቤውም በብዙ አይነት ቅመሞች ስለሚነጠር አልጫ ጥብሳ ጥብስ ስንሰራ እንዲሁም ቅቅሎችን ስንሰራ የቅቅል አይነቶችን በቤት ውስጥ የሚዘጋጁ ቅመሞች ወሳኝነት አላቸው። ለምግቡ ጣዕም መስጫ ቆንጆ ነው። እንደዛ ስናዘጋጅ ምግቡን በምንሰራበት ወቅት ምንም አይቸግረንም ማለት ነው። ቆንጆ ጣዕም ይኖረዋል። ከድኜ ከከፈትኩት በኋላ ከተዋሃደ በኋላ ቃሪያችንን ከላይ ጣል አድርገን ጨው አስተካክለን ቆንጆ ምግብ አዘጋጀን ማለት ነው። ቤተሰቦቼ እንደምታዩት በዚህ መልኩ ከ5 እስከ 6 ደቂቃ ባልሞላ ጊዜ ውስጥ ይህን የመሰለ ቆንጆ ምሳ ማዘጋጀት እንችላለን። እናንተም ሞክሩት። እንደወደዳችሁት ተስፋ አደርጋለሁ። የኔ መልካም ቤተሰቦች እስካሁን አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቻው፣ ደህና ቆዩኝ።